ሰላም ሰላም እንዴት ናችሁ ውዶችዬ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ምርጥ እጅግ በጣም ብዙ ሰው የሚወደው በጣም 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 ሀሪፍ በጣም በአጭር ጊዜ ለውጥ የምታዩበት የሚያስደስታችሁን የምትፈልጉትን ለውጥ የምታዩበት ማስክ ነው ይዤላችሁ የመጣሁት። ትወዱታላችሁ በውጤቱ ማለት ነው። ስለዚህ ቪዲዮን እስከ መጨረሻው እዩት። አጠቃቀሙን፣ አዘገጃጀቱን፣ እምከታቸውን ግብአቶች እንድታቁት ቪዲዮን እስከ መጨረሻው እዩት እላችኋለሁ። ስለዚህ ያው እጅግ በጣም ብዙ ሰው የሚያውቀውን ሀብሽ እንግዲህ ለፀጉር የሚሰጠውን ጠቀሜታ ታውቁታላችሁ። እና ተልባ እንግዲህ እነዚህ ነገሮች ከኩሽናችን አይጠፉም። ምንም ብዙ ነገር ሳናወጣ ውድ ቅባቶችን ሳንገዛ ኩሽናችን ባለ ነገር ፀጉራችንን መቀየር ፊታችንን መቀየር እንችላለን። ስለዚህ ሽንኩርትዬ ሽንኩርት እውነት ፀጉራችሁ እየረገፈ ካስቸገራችሁ ፀጉራችሁ እንዲበዛላችሁ የምትፈልጉ ወዝ የሚኖረው በቃ ያለው ፀጉር የምትፈልጉ ከሆነ ፀጉራችሁ እንዲረዝምላችሁ የምትፈልጉ ከሆነ ሀብሽ ቀይ ሽንኩርት ተጠቀሙ። ቀይ ሽንኩርት ብቻውን መጠቀም የማትችሉ የማይመቻችሁ ሽታው የሚያስጠላችሁ ከምትጠቀሙት ማስክ ውስጥ ቀይ ሽንኩርት አስገቡ። ቀይ ሽንኩርት አስገቡ፣ ተጠቀሙት። በውጤቱ በጣም ትገረማላችሁ፣ ትወዱታላችሁ። ስለዚህ ሀብሽ 1 ማንኪያ ነው ያደረኩት፣ ይበቃል። ተልባ ደግሞ 2 ማንኪያ አደረኩኝ። ቀይ ሽንኩርቴን ከትፌ እንደምታዩት ጎረድ ጎረድ አድርጌ ጨመርኩ ማለት ነው። ሀብሽ 1 ማንኪያ ይበቃል፣ በቂ ነው። ስለዚህ ውሃ አድርገን እናጥበዋለን ቆሻሻውን። ያው ከላይ ያለውን ንጹህ ሲሆን ያው ጥቅሙ ለኛ ነውና ምንጊዜም የፊታችንም የፀጉራችንም ሆነ የሆነ ነገር ስንሰራ ንጹህ ማድረግ አለብን። እናጥበዋለን ማለት ነው። ለከርዳዳ ፀጉራችሁ ከርዳዳ ከሆነ ይሄን በተደጋጋሚ ተጠቀሙት። ፀጉር በፍጥነት ነው የሚያሳድገው እያለሰለሰ ለፀጉርሽ ወዝ እየሰጠው ፀጉርሽን ዛላውን እያወፈረው ከህፃን እስከ አዋቂ። እኔ ፀጉሬ ከርዳዳ ነው ያው ታውቁታላችሁ። ይሄን ስጠቀም እውነት ፀጉሬ በቃ ስጠቀመው ገና ስጠቀመው ያስታውቃል። ስለዚህ እኔ አሳድሬ ነው የምጠቀመው፣ ተቀብቼ አሳድሬ ነው የምጠቀመው። ስለዚህ እናንተም እንደዛ ብታደርጉ አሪፍ ነው። 30-40 ደቂቃ ማቆይታችሁ መታጠብ ትችላላችሁ። አውላችሁ መታጠብ ትችላላችሁ። ስለዚህ ብታሳድሩት አሪፍ ነው። በጣም ውጤቱ እጅግ በጣም አሪፍ ነው እና አጥቤ ውሃዬን አደረኩኝ። ከዛ እናንተ ከትከዋለን ማለት ነው። ከዛ እማትቀረው ቆንጆዋ ቅርንፉድ እናረጋለን። ቅርንፉድ ለፀጉር ያላት ጠቀሜታ ልነግራችሁ አልችልም። ፎረፎር እያስቸገራችሁ ከሆነ ፀጉር እየረገፈ ነው ላልሽኝ እህቴ ቅርንፉድን በማስክሽ ውስጥ አታስቀሪ፣ ተጠቀሚ። 3 2 4 ጠብ ከምትጠቀሚው ማስክሽ ውስጥ ማለት ነው። ከዛ የፀጉርሽን ውጤት ታይዋለሽ። የሚያሳክክሽ ከሆነ ፀጉርሽን ቆንጆ ነው የሚያደርግልሽ። የፀጉርን ጤና ትጠብቃለች። ቅርንፉድ አንሳ ጠቀሜታዋ በጣም ብዙ ነው፣ በጣም ብዙ። ስለዚህ እንደዚህ አድርገን እናንተ ከትከዋለን ከ15 እስከ 20 በቃ ጄሉ ሲወጣ ያስታውቃችኋል። ወፍር ሲል ማውጣት ነው፣ አለቀ። እኔ አሁን በቃ ላወጣው ነው። እስከምፈልገው ድረስ ተክትኬዋለሁ። 15 ደቂቃ ነው እንትን ያልኩት የተከተኩት። ከዛ በጨርቅ ምናምን እንትን ከማለት ትኩስ እያለ በእንትን በማጥለያ ማጥለል ማለት ነው። እንደውም የሆነች
እህቴ ብላኛለች። ተልባ በጨርቅ እንትን ከምትይ ትኩሱን በማጥለያ አጥሊው እንትን ይላል አለችኝ። ስለዚህ ይኸው ምክርሽ በጣም አሪፍ ነው ማለት ነው። ስለዚህ ትኩሱን ማጥለል ማለት ነው። በጨርቅ እንትን ከምንል በማጥለያ እንደዚህ ከእንትን ካለ ከቀዘቀዘ ወዲያው ትኩሱን ካልሆነ ከቀዘቀዘ እንትን አይጠልልንም። ጄሉ ተለይቶ አይሄድም። አሁን ይሄ እንደውም ወደ መቀዝቀዙ ስለሆነ ትንሽ እንትን ብሏል። ስለዚህ ትኩሱን አጥልሉት ወዲያው ማለት ነው። ከቀዘቀዘ ግን ግዴታ ጨርቅ ያስፈልጋል። ስለዚህ ለህፃናቶች በየሶስት ቀኑ አጭር ከሆነ ፀጉራቸው ነግሬያቸዋለሁ። እኔን የምትከታተሉኝ እህቶቼ ታውቁታላችሁ የማወራችሁን ነገር። የማማዬ ፀጉር ድሮ አጭር ስለሆነ በየሶስት ቀኑ ባጠብኳት ሰዓት እጠቀምላት ነበረ። 20ም 15 ደቂቃም እያቆየሁኝ ማለት ነው። ከዛ ፀጉሯ እየረዘመ ሲመጣ ሲያስቸግረኝ ያው በየ7 ቀኑ አረኩላት። ያ ግን በጭራሽ አያልፍም። እንትን ካላመማት የሆነ ወይኔ በጣም የማልቀባት ሁኔታ ውስጥ ካልሆንኩኝ በጣም ቢዚ የሆነ አንዳንዴ አይመችማ። እንደዛ ካልሆነ በየ7 ቀኑ አይቀርም ማስክ ግዴታ ነው። ስለዚህ ለህፃናቶች በተለይ ፀጉራቸውን ቆዳቸውን ጤና እየጠበቀ ቆንጆ እያረገ ፀጉራቸውን ቆንጆ ፀጉር እንዲወጣላቸው ነው የሚያደርገው ይሄ ማስክ። ተጠቀሙላቸው። የልጆቻችሁን ፀጉር አሳድጉላቸው። የራሳችሁንም ፀጉር የረገፈ የምትይኝ እህቴ ይሄን ተጠቀሚ ደጋግመሽ ለ3 ለ4 ሳምንት ተጠቀሚው። ከዛ የማማዬን ፀጉር እያያችሁ ነው። ወፍራም ነው፣ ጥቁር ነው፣ ያምራል። ይሄ እንግዲህ የእሷ በቃ የምትጠቀመው ነው በጣም ብዙ ጊዜ ማለት ነው። የሆነ ፀጉር ማስክ ከተስማማት እኔ እደጋግምላታለሁ። ከዛ የሆነ ነገር በመሃል አስገባና ከዛ ድጋሚ ደግሞ ይሄንን ደግምላታለሁ ማለት ነው። ስለዚህ ከ40 እስከ 50 ደቂቃ ቆይታችሁ መታጠብ አውላችሁ መታጠብ ትችላላችሁ። አሳድራችሁ መታጠብ ትችላላችሁ። በደንብ አድርጋችሁ ከዛ ቅባት ጨመርኩኝ። ፈሳሽ ቅባት ያላችሁን የምትጠቀሙትን ጨምሩ፣ በትኩሱ እንዲዋሃድ ማለት ነው። ስለዚህ ፀጉራችሁን ዛላውን ውስጡን በደንብ አድርጋችሁ ቀብታችሁ ማሳጅ አድርጋችሁ ፌስታል አድርጋችሁ እሰሩ። ከተቀባችሁ በኋላ ብጥር አድርጉት ፀጉራችሁን። አቤት ልስላሴው! እኔ እንጃ ልነግራችሁ አልችልም። ስለዚህ ታመሰግኑኛላችሁ። በጣም ደጋግማችሁ ተጠቀሙት እህቶቼ። በሌላ ቆንጆ ቪዲዮ እስከምንገናኝ እወዳችኋለሁ፣ አከብራችኋለሁ። ቻው። ማሳደርም ትችላላችሁ። አሳድራችሁ መታጠብ